ሰላም ነው አለሽልኝ? ደህና ነኝ። ሉደና አሎ ፈጣሪ ይመስገን። ማሻአላ ቴንክ ዩ። ደህና ነሽልኝ? ደህና ነኝ። አንተ ራስህ በጣም ነው ያማረብህ። እንዴት ነው ማለት ነው? በጣም ወድጄዋለሁ። በነገራችን ላይ ቴንክ ዩ። አላሳለፉኝም፣ ግን ከባድ እንግዳ አለብህ እያልኩኝ ያለፍኩት። ኦኬ እዛ አካባቢ ገና ከሆነው እንደዚህ አምሮብክ ሳይውክ አንዣበብ የራስሽ ጥፋት። ደህና ነሽልኝ? አሎ በጣም ነው ያማረብህ በእውነቱ። አስጠበቁሻ ማለቴ እንደዚህ አይነት ህልም ነበረኝ አንቺን አግኝቼ አስጠልቶብኝ እንደመጣ ስላልፈለኩኝ ለዛ ነው ልብስ እየቀያየርኩኝ ያለፈኩት። በጣም አሪፍ ነው። በነገራችን ላይ ካሜራ ይዤ ነው የመጣሁት። ሰላም በላቸው እስቲ። ኦኬ ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እንግዲህ ዛሬ የደስታዬ ቀን ነው። አላቅም እጥፍ ድርብ የሆነ ደስታ ላይ ያለሁት የእውነት እንደዛ ከሆነ ጥሩ ነው። አይ ማለት ስላልነገርኩ ካሜራ ይዤ እንደመጣ ይደብራል ብዬ አስቤ ነበረ። ያው የሚዲያ ሰው ስለሆነ ምንም አልመሰለውም ማለት ነው። ችግር የለም ይፈጠራል ብዬ ገምታለሁ። እኔ እንዴት ደስ እንደሚል በጣም አመሰግናለሁ። እንግዲህ ምስጋና ኪስ አይገባም። በነገራችን ላይ ማለቴ እኔ አላቅም ህልም እንደሚያሸንፍ አላቅም ነበር። እኔ የኔ ህልም የነበረው ካናዳ መሄድ ነበረ። ግን አጋጣሚ ሆኖ በዛች ቅጽበት የሁለታችንን ጉዞ አንድ ላይ ሆነ። አንቺም የተወሰነ ቢሆን ውስጤ የነበርሽ ሰው ስለነበርሽ ቪዲዮአችሁን እከታተል ነበረ እና በጣም የሚገርምሽ ነገር ቪዲዮአችሁን ሳይ እያሳለፍኩኝ ያንቺን ፓርት ብቻ ነበር ማየው እና አላመንኩም። ማለቴ እናት አይደለችም ብዬ ነበር የዛኔ መጥቼ ሳገኝሽ ያን ቀንና ካናዳው ባይሳካልኝ እንኳን ህልሜን አግኝቻለሁ ብዬ አስባለሁ። መጨረሻዬን እንዲያምር የሁላችሁም ጸሎትና ዱዓ ነው ብዬ አስባለሁ። የእውነት በጣም እኔ ቪዲዮ ላይ አየኋት እዚህ በአካል ሳይሽ ማለት ምንም የተለያየ ነገር የለም። ንጹህ የሆነች ማለት እንደለበሰችው ልብስ ንጹህ የሆነች ልጅ ናት። የእውነት ሩታ በነገራችን ላይ ስምሽ ብቻ አይደለም ረታኛለች፣ እንደ ስሟ አሸንፋኛለች። የእውነት በጣም ነው ደስ ብሎኛል። የእውነት አመሰግናለሁ። በእውነቱ በጣም ደስ ይላል። ቴንክ ዩ ሶዬ። እኔ እንጃ ማለት ብዙ እየደወልክ ምናምን ሰፖርት ሳደርገኝ ነበረ። ለነሱም እየነገርኳቸው ነበር ባይዘው የተገናኘንበትን አጋጣሚ እንዴት ነበር ማለት ጊዜውን እንዴት እያሳለፍኩት እንደነበረ ምናምን አንተም በምን አይነት መንገድ እኔን ሰፖርት እያደረከኝ እንደነበረ ለኦዲየንሶቼ እየነገርኳቸው ነበርና አያችሁ እንግዲህ በደንብ መልካም ሰው ነው ብዬ አስባለሁ። እናንተም እንደምታውቁት ያው ቲክቶክም ላይ እንደምታውቁት በጣም መልካም ሰው ነው ማለት ሚዲያ ላይ ከሚታየው በላይ በጣም መልካም ሰው ነው እውነት ለመናገር። ምክንያቱም እኔ ብዙ ነገሮችን ሰፖርት አድርጎኛል። ማለት ያ ቀን ምንም የሚያልፍ አይመስልም ነበረ ባይ ዘ ዌይ እና በደንብ ስትሮንግ እንደሆነም አድርጎኛል ከፈጣሪ በታች። ስለዚህ በምን ልክፈል ያንን ውለታ? በደንብ አመሰግናለሁኝ። በጥሩ ጓደኝነት ልክፈለው ወይስ እንዴት ማለት በምን አይነት መንገድ ልክፈለው? በምን ብከፍለው ያስደስታል? ማለቴ እኔ እንጃ እኔ አይናፋር ስለሆንኩኝ ነው እንጂ ሰዎች እኔ እሷን እያየሁ ማውራት አልችልም። በእርግጥ ትንሽ አይናፋር ነኝ፣ ግን ማለቴ ለምንም ነገር ለበጎነት ክፍያ አለው ብዬ አላስብም። ግን ራስ ወዳድ አልሁንና ትንሽ እሷ ላይ የተወሰነ ስሜት ስላለኝ እኔ መቼም ይገባሻል፣ ፋራ አይደለሽም፣ ይገባሻል። በቃ በዚህ ክፈኝ አይደለሽም፣ ግን ያው ጊዜ ፈቷል፣ ታያለሽ። ያው እኔ ላይ ያለውን ነገር ታያለሽ ብዬ አስባለሁ። እንግዲህ ሰዎች የተወሰነ ስሜት አለችኝ። እሺ እሱም በቃ ለጊዜው እንተውላት እና ጊዜ ይፍታ አይደለ? እሺ አይሻልም? መልካም ምንም ማለት አልችልም። ማለቴ ብዙ እስከለምዳት ብዙ ማውራት አልችልም። እኔ በጣም ይቅርታ አድርጉልኝ። ለምን ታውቃላችሁ፣ ፊሊንግ የሆነ ሰው ሲኖርበት ብዙ ማውራት አይችልም። ወደ እናንተም ዞሬ ማውራው ትንሽ ስለምትቀልዱኝ ነው። እናንተ ትቀልዱኛላችሁ። ይሄ አድናቆት እየበዛብኝ ነው በእውነት። ልሽኮረመም ነው እንዴ ማለት የምሬ ነው። አድናቆት በዛብኝ። አዎ በእርግጥ የመሽኮርመሙ ምናምን ሁኔታ ሳይሆን በነገራችን ላይ ሴት ነሽ። በቃ ሴት ልጅ ማለት ወርቅ ናት። ተረዳሽኝ ሀሳቤን? አንቺ ነገ ከነገ ወዲያ ብዙ ፈላጊዎች ይኖሩሻል። ማለት ራስሽን ጥለሽ በዚህ ደረጃ እንደዚህ አይነት ሁኔታ ውስጥ መግባት የለብሽም። ገባሽ? ዛሬ ከዚህ በፊት ያሳለፍሽው እዚህ አገር እያለሽ እዛም ደግሞ ተሳክቶልን ከሄድን እዛም ሄደሽ ደግሞ እንደዚህ አይነት ነገሮችን ማሳለፍ አለብሽ ብዬ አልገምትም።
ማለቴ አንቺን ሳይሽ እንደ ራሴ እንደ እህቴ ወይ ደግሞ እንደ እናቴ እያየሁሽ ስለሆነ ማለት ነው። መጨረሻው አይታወቅም። ደግሞ እንደ እህቴ ስትስልሽ ደግሞ አስምረሽበት እንዳትሄጂ ብለሽ እንዳትሄጂ። በአጠቃላይ ለማለት የምፈልገው ምንድነው ጠንካራ መሆን አለብሽ። ጠንካራ ነሽ፣ ከዚህ በላይ መጠንከር አለብሽ ምናምን። በጥቃቅን ነገሮች መረበሽ የለብሽም፣ ራስሽን መጣል የለብሽም ብዬ አስባለሁ። አይደለም እንዴ ሰዎች? በትክክል። እሺ አመሰግናለሁኝ በጣም እንጃ እንዴት ምን ብዬ መናገር እንዳለብኝ አላቅም። በጣም ቴንኪዩ እውነት አመሰግናለሁ። ምስጋና አታብዥብኝ ማለት ኪስ አይገባም ማለት ባዳ ኖ አይደለም። ባዳ ያረክሽኝ ያህል ይሰማኛል ማለት እኔ አንቺ አታውቂኝም እንጂ እኔ ቪዲዮ ላይ በእርግጥ ሌላ ሶሻል ሚዲያ ላይ ታውቂኝ ይችላልሽ፣ ግን ቪዲዮሽን በደንብ መከታተሉ ነው የነበርኩኝና አሁን አስሬ አመሰግናለሁ ስትኝ ባዳ ያረክሽኝ ያህል ይሰማኛል። እኔ ለምዶብኝ ነው ባይዛው ምስጋና ወይም ደግሞ ሰዎችን ይቅርታ ማድረግ መጠየቅ ምናምን ባህሪ ነው። ለዛ ነው ቴንኪው ማለት ምናምን ያስደስተኛል። ይገባኛል። ከጥሩነትሽ ነው ይሄንን የምትይው ምናምን ግን ይገባኛል። ብቻ እኔ ውስጥ ያለውን ደስታ አውጥቼ ባሳያችሁ የእውነት ምን ያህል በደስ ባለኝ ነበር። አላቅም እኔ ውስጥ ይውጣ አይደል በሰርጀሪ ተፈለገው። ይሄን የሚገባችሁ እንግዲህ ከዚህ በፊት የሆነ ነገር ማለት የምትፈልጉትን ነገር ባላሰባችሁት ጊዜና ባላሰባችሁት ቦታ አጋጣሚዎቹ በጣም ጠበው አንድ ላይ ስታገኙት ነው ይሄ የሚገባችሁ አንዳንዴ ማለት ነውና ማለት ፈልጋችሁት ያጣችሁትን ነገር የምትመኙትን ነገር አንዳንዴ በቀላል ሁኔታ ቦታችሁ ላይ መጥቶ ስታገኙት በጣም ደስ ይላልና የእውነት ደስታዬን ልገልጽላችሁ አልችልም። በሚቀጥለው ቪዲዮ ድንገት እድሉ ከተሰጠኝ ላሳያችሁ እችላለሁ ብዬ ገምታለሁ። የእውነት በጣም ነው የማመሰግነው። ባይዘው እየነገርኳቸው ነበረ ፈቃደኛ ከሆነ ካሁን በኋላ ከሱ ጋር አብረን ቪዲዮ ምን ሰራላችሁ ይሆናል ብያለሁኝ። ስለዚህ በዚህ አጋጣሚ በሚቀጥለው ቪዲዮ አብረን እንገናኛለን ብሎ ቃል ገብቷል ራሱ በደስታ። ስለዚህ አመሰግናለሁ። ወይ አታመስግኝ ተብያለሁ ለካ እና በጣም ደስ ብሎኛል። በነገራችን ላይ መግለጽ አልችልም የእውነት ምኑን ገና ካሁኑ ለሴት ልጅ በእርግጥ ውበቷን ምናምን መናገር ከባድ ነው። ያው ሴቶች ባህሪያችሁ ትንሽ አስቸጋሪ ነው። ትንሽ ጢዋር ቢጤ የሚባል ነገር አለ። ግን አንቺ ጋር ይኖራል ብዬ አላስብም። ግን በተለምዶ ያው ሴቶች እንደዛ ናቸው። ግን ምንም ይሁን ምን ሀቁን ተናግሮ የመሸበት ማደር አይደለም የሚባለው። ማለት ጥሩነትሽ ባሻገር የእውነት ማይ ፌቨራይት አቋምሽ ሎጋ ነው። እሺ ቸኮሌት ከለር አለሽ። እንደዚህ አትይኝ። እሺ እንደዚህ አትይኝ። ካታሳፍሪኝ እንደዚህ አትይኝ። እሺ ቀጥል። ደስ ይላልስ ማውስቲ ማለት በቃ ማለት የቱን ተቼ የቱን ላድንቅሽ። ነገራችን ተመሳስሎ ቁጭ አለ ማለት ነው። ሁሉ ነው እንግዲህ ላይ ለያየን አገናኘን የሚባለው እዚህ ጋር ነው። እንግዲህ ሰዎች አያችሁ፣ ደስ ይላል የእውነት በጣም አመሰግናለሁ። ግን ብዙዎቻችሁ ታዝባችኋታል። የቀረብ ብዬ ሳያት ነውና የአይኖቿ ብሌኗ ይሄ እንትን ነው ላይክ ይሄ ቡኒ ነው የሚባለው ነው፣ ወደ ቡኒ ያደላልና በጣም ማሻአላህ በጣም ማለት ጥሩ ነገር ስታይ እንግዲህ ማርነቅን የመሰለ ነገር የለምና ዋው አላቅም። አይናፋር ስለሆንኩኝ ነው እንጂ ብዙ ነገር ነግራችሁ ነበር። የእውነት ነው የምላችሁ። ቆይ እንዲህ እያወሩ አይናፋርነት አለ አላቅም ማለት በጣም እንትን ነኝ ማለት ውስጤ ብዙ ነገር አለ፣ ግን የተወሰነውን ነው እያበረከትኩልሽ ያለሁት። እኔ እኮ ግን ስላንተ እስካሁን ምንም አላወራሁም። ያው አይተው ስለሚፈርዱ ብዬ ነው። ሴቶች ብዙ ጊዜ እንደዚህ አይነት ልምድ የላችሁም ብዬ አስባለሁ። ሲነገራችሁ እንጂ ስትናገሩ አንሰማማ አይታወቅም። ብዙ ጊዜ እኛ ወንዶች ነን ደፍረን መተን የውስጣችንን ስንናገር፣ እናንተ በውስጣችሁ ከነገርሽኝማ እንዳልጠብር አረ ያው ሀቅ ስለሆነ ነገር የለኝም። አረ እኔ እንደዛ አላልኩም። ሁኔታ አላልኩም፣ እንደዛ አልወጣኝም። አደንግጪ ለምን እኔ እንጃ ቶሎ ብለክ ነው የሚነገር የለኝም ብለህ ስትኮሳተር አስደነገጥከኝ። ስትኮሳተር ያምርብሃል ባይዘው። አመሰግናለሁ። ስትኮሳተር ያምርብሃል እላለሁ። ከአንዳንድ ወዲያ ተኮሳተርኩ። አየ ታዛዥነቴን ብቻ እዩ። ተኮሳተራለች ወዲያ በቃ ሌላ ምን ነው ልልሽ ለዋኝ ረገልበጥ። አረ በፍጹም እንዲማምሩብህ መቆሸሽ የለብህም። ዋናው ውስጣችን አይቆሽሽ እንጂ ልብሳችን ችግር የለውም። እሱ ልክ ነህ። አንቺ ካጠገቤ ካለሽ ደግሞ ነገር ነው መቼም አልቆሽሽም ብዬ አስባለሁ።
እንጃ በምን ቃል ልግለጽ? አሁን እኔ ነኝ ቃል አጣኝ በእውነት። እሱ ብዙ ቃል አለው እውነቴን ነው። እና በጣም መልከኛ ነው ባይዘው። አመሰግናለሁ። በእርግጥ ወንድ ልጅ መልክ አያስፈልገውም። ወንድ ልጅ ኪሱ ካበጠ በቂ ነው። ከዛ በኋላ ቤተሰቡን ካስተዳደረ በቂ ነው። ከዝንጀሮ መለስ ካለ ነው የሚባለው ወንድ ልጅ በቂ ነው። አንተ ዋናው ውስጣችን ይመር። አረ በጣም ታስደምማለህ እንዴ! አይ ነገርከኝ እኮ ስንት ሰው እየተቆለጨለጨ እንደነበር ገና ስትመጣ እየተረዳሁ ነው። ለምን እንደሆነ አላውቅም። ማለቴ በቃ ነጭ አይለበስም እንዴ በዛሬ ቀን? ማለቴ ሙሉ ነጭ ምናምን ሙሽራም ሙሽሪትም የቀረችበት ምናምን መሰልኩ አይደለ? አውራ ተጋብተው። አይ በቃ እንደዛ ከሆነ ሙሽራ ሊያረጉ ፈልገው እኮ ነው ሙሽራ የመጣ እያሉ ደፋር። የማይሆነው የማን ጓደኛ እንደው ካላወቁ? አዎ ሆንኩኝ ተመሰከረልኝ እንዴ ጓደኛ ሰዎች እያጓጓችኝ። ሩታዬ የእውነት ስላገኘሽ ደስ ብሎኛል። ስለተዋወቅን እድለኛ ነኝ ማለት ይቻላል። ቁመት ደግሞ በጣም ያምራል። አው ለምን እንደሆነ አላውቅም። ለመጀመሪያ ጊዜ እንዲቀና ብዬ የማየው ሰው አገኘው። እነዛን ነበር የምታየው? እኩል ነን ለማለት ያክል ነው። አረ ተወልጫቸው እኔ ነበር የምታያቸው አይደል? እኔ እነዛን ነው። ዋው አንድ ላይ ነገራችን ላይ እየሆነ ነው። በነገራችን ላይ ሰዎች ዋው አለን አንድ ላይ። እኔ ምን አዘጋጀልን? እንሂድ እኮ ቀን በጣም ተቃርቧል። እኔ የምችለው ነገር አዘጋጅቻለሁ። ምንም ነገር እንደዚህ የሚባል ነገር የለም። ምንም ነገር እንዳታዘጋጅ። ለምን? ልብስሽን ሁላ እንዳትነኪ። እኔ መጥቼ አጣጥፌ ሻንጣ ውስጥ ከትቼ እኔ ነው ማውጣው። ምንም አይነት እዛ የሚያስፈልገንን ነገር ሲስተር ነግሪያት። በጣም ማለቴ የኔ ደስታ ማለት የሷ ደስታ ማለት ነው። ሲስተር ነግሪያት ምንም በቃ ደስታዋን ልትቆጣጠር አልቻለችም። ምንም ነገር እንዳትይዙ፣ የሷንም ያንተንም ነገር እኔ ነው ማዘጋጀው ብላለች። ሁሉ ነገር እሷ እያዘጋጀች ነው ያለችው። ሶ ምንም መልከም የለብሽም። ማገር የሚባለው እንደዚህ አይደለ? ገና ካሁኑ የሆነ ነገር አለበት። ትክክል። ስለዚህ ምንም ደስ ብሎኛል። እሺ ባንታ አረስማማለሁ። ይሄን የመሰለጀሽማ ምንም ነገር መሆን የለበት። ምንም እንዳይነካ፣ በርበሬ የለ ዱቄት የለ፣ ምንም እንዳትነኪ። እንደዚሁ ታጥቤ ቁልጭ ብዬ ልውጣ። ቁልጭ ብለሽ ዝም ብለሽ መምጣት ብቻ ነው የሚያስፈልግሽ። እንደዚህ አይነት ሰው ይስጣችሁ። አሜን በሉ። አሜን በሉ። ኧረ አሜን በሉ። ይጠቅማችኋል እናንተ። ምክንያቱም ማለት ካጣሁት በላይ ብዙ ያገኘሁት ነገር እንዳለ ፊል ያደረገኝ ነው። ሶ ቴንክ ዩ ሶ ማች። በድጋሚ ደገምሽው። እሺ ይሁን፣ ለምባባቱ ችግር የለም። ይሁን የጥሩነቷን ነው። በነገራችን ላይ ይሄ የጥሩነት መገለጫ ነው። አመሰግናለሁ፣ ይቅርታ ምናምን የሚባሉት ነገሮች ጥሩ ስብዕና ያላቸው ሰዎች ላይ ነው የምታገኙት። አግኝተናታል። ይኸው የታለች እያላችሁ የነበራችሁት ማለት ነው። አግኝተናታል አይደለም፣ አግኝቻታለሁ። ሌላ ምን ነገር አለ? ምን የሚያስቸግርሽ ነገር አለ? አሁን ምንም የለም ማለት ሁሉንም አንተም እንደነገርከኝ ምንም አይጠቅምሽም። ራስሽን ከማድከም ራስሽን ከማዛል ውጪ ምንም የምታተርፊው የለም። ሁሉንም እርግፍ አድርጊው እንዳልከኝ ከት ተደርጓል ሁሉም። ሰላም ሰላም ነው። እንዴት ነህ? አላህ ይመስገን። ኦኬ አንድ አይነት ምን ለብሳችኋል? ያስበንበት አልነበረም ልባል አልኩትም። እንዴት ነህ? አለኝ። ደህና ነሽ? አልገባኝም። አስበንበት አይደለም ማለት ተነጋግረን? አይ አይደለም፣ ድንገት ነው ልባችን የተገጣጠመው መሰለኝ። ሩታ ወይ ነጭ ከላይ ልበሺ ጥቁር ከታች ለብሳለሁ አምሮብን እንመጣለን ብለን ነው ነገር ለዛ ነው የመጣነው። እሺ አሁን እኔ ስለ ልብሳችሁ ስለምናምን ላወራ አይደለም የመጣሁኝ በመጀመሪያ ደረጃ ማለት ነው። ቀድመህ እኮ ግን ያወራው ስለ ልብሳችን ነው። እሺ ችግር የለውም። ይቅርታ በመጀመሪያ ወንድሜ በጣም አከብራለሁኝ። ሰው በመሆነ ሪስፔክት አለኝ። ከዛ ውጪ ግን የሆነ የሰው ልጅ እኔ ከምፈልገው ላቋርጥህ ከይቅርታ ጋር ማለት አንደኛ ስነ ስርዓት ሲኖር ስታወራ ይሳቅ እባላለሁ። በቃ ጠንቀህ ታውቀኛለህ። ይሳቅ እባላለሁ ወንድሜ አባቴ ምናምን እያልክ አታውራኝ። በስነ ስርዓት አውራኝ። ገባህ? እሺ ችግር የለውም። ግን ዛሬ አንድ ነገር ልነግርህ ነው የመጣሁት። ምናልባት እሷ ያልነገረችን ነገር እኔ ልነግርህ እፈልጋለሁኝ። በመጀመሪያ ደረጃ እሷ ባለትዳር መሆኗን ልነግርህ ነው የመጣሁት። ሁለተኛ ነገር ደግሞ ባለትዳር ሴት ላይ መጥቶ እንትን ማለቱም አግባብ እንዳልሆነም ላሳውቅ ስለፈለኩኝ ነው። ለምን ሌላ ደረጃ ከምንደርስ በእግርህ ነው የምታየው። እያወራሁ አየው። ቀለበት አለ ይሶብ
ይቅርታሽ እኔ እያወራሁት ነው አይደል ያለው እያወራሁት ነው። ስለዚህ ለማዳመጥ ሞክር ከቻልክ ማለት ነው። ገባ እኔ ካንተ ጋር ልጋጭ ነገር ላደርግ አይደል ከመጀመሪያው ቀና ብዬ ማለት ነው እንትን ሁኔታ ስለደበረኝ በስንት ነው እያወራሁት እኮ በስንት ነው እያወራሁት ያለው አይደለም ኮንቨርሴሽን ፈልገህ ከሆነ የመጣኸው በስነ ስርዓት አውራ ረጋ ብለህ ይቅርታ ምናምን እያልክ አውራ እንዴ አባቴ ወንድሜ እያልክ ምናምን ነው እያወራሁት ያለው። በመጀመሪያ ደረጃ እየነገርኩ ነው እቺ ባለትዳር ነች ኦሬዲ። ስለዚህ ከዚህ በኋላ ማለት ነው አንድ ነገር ልንገርህ፣ ከዚህ በኋላ በአጠቃላይ አንተን የፈለኩበት ምክንያት ከሷ ጋር እንዳላይ ልልህ ነው። ሁለታችሁንም የጠራኋችሁ ማለት ነው። አሁን ግን አንተም የት ትችላለህ፣ እሷን ማውራት ትችላለህ። ገባ እሱን ማረጋችልም እየቀለድክ ነው። ስማ የገዛሃት የፋሲካ ዶሮ መሰለች እንዴ የኔ ናት ምናምን የምትለው? ስማ ፍቅር ነው የሚያሸንፈው ሰውዬ። ለነገሩ ወንድ ልጅ የጣሉበትን ነገር ሲያነሱበት ይቃጠላል አሉ። ማለቴ አረርክ እንዴ ምጣር ላይ እንደተዳደ መጀመሪያ ደረጃ ይሄ የምታወራቸው ንግግሮች የሆነ መጽሐፍ ላይ አንብበህ መተህ ምናምን ነገር ነው የሚመስለው። ገባክ? እኔ ምንም አይደለም ያልኩክ። እቺ ልጅ ባለትዳር ነች፣ ግን ደግሞ እንድታቅ ነው። እሷ ካልነገረችህ እንድታቅ ነው። አማርኛው በቃ አልገባኝም። ማውራት አንዴ ጆሮን አንዴ ቅድም አይንህ አይሰራም ብዬ ነበር። አሁን ደግሞ አንዴ ጆሮን አሰራው። ደግመሽ ትነግሪው። ይቅርታ እኔ እናንተ እኮ ማለት እኔ አንተ ህይወት ውስጥ መግባት አልችልም፣ አንተ ምን ህይወት ውስጥ መግባት እንደማንችል ተነጋግረን የዘጋነው ፋይል ነው። ይሰማል። በአማርኛ ትድገምልህ። አንዴ በአማርኛ ድገምለት። ባለትዳር ምናምን የሚለውን ፓርት ተው። ምክንያቱም ይኸውልህ አንተ ባለትዳር ነኝ ብለህ ብታስብ ኖሮ የሴት ጋጋታ አትደረድርም ነበረ። ዛሬ እኔ እሱ ጓደኛዬ ነው፣ ከጓደኛዬ ጋር እንደዚህ ሲሆን ስላየኸኝ በዚህ ነው ያልክ መናደዱ አስፈላጊ ነው ብዬ አላስብም። ምን እየሆንሽ ነው ያለሽው? ምን እየሆንሽ ነው ያለሽው? አንተ ራስህ ምን እየሆንክ ነው ያለሽው? በመጀመሪያ ደረጃ ተረጋጋ። ሰማኝ አይደለ? ይዞ አሁን ለኔቶ አንደኛ ክብር የሚባል ነገር አለ። ይኸውልህ ከወንድ ጋር ነው የቆመችው። ገባህ? መታትን በጫበጭ ወንድ ልጅ ቢታዘልም ይባላል። እሺ ክብር አለው። ሰማኸኝ አይደለ? ሶ ፕሊስ ተረጋጋና እናወራለን። በቃ ቶ ከኔ ጋር ያወራል። ስነ ስርዓት የለህም እንዴ? ምን ሆነ ነው የምትጮህባት? ሩታ ምን እየሆንሽ ነው ያለሽው? ምን እየሆንሽ ነው ያለሽው? ምን ሆንኩ? እርግጠኛ ነሽ? ደህና ነሽ? ደህና ነሽ? አም ጉድ። ደህና ነሽ? ጭራሽ በወንድ ምናምን ልታሰድብኝ ነው? እኔ እየሰደብኩ አይደለም። አንተ በማን ያሰደብከኝ? እኔ ለሰድብ አይደለም። አንተ ላይክ ለኔ በጣም ትልቅ ክብር እኮ እንደሰጠኝ ነው እዚህ ጋር አክት የምታደርገው እንዴ? እየተበቀልሽኝ ነው? በጭራሽ አይደለም። እኔ ራሴን ህይወት ነው የኖርኩት። ማን ምን ይፈጠር ብዬ ነው ደግሞ መበቀልማ ቢሆን በቀል እንዴት እንደሆነ አሳየ ነበር። ግን እኔ እንደዚህ አይነት ተልካሻ ተግባር ውስጥ መገኛ አይነት ሰው አይደለሁም። እሺ ያም ሆነ አንድ ጊዜ ላውራት ብቻዋን ሜት ትችላለህ? እኔ ደግሞ ብቻዬን ማውራት አልችልም። ሁኔታ ነው። አንተ እዚች ጋር ከኔ ጋር ቆመህ እንኳን እየጮክ ነው። አንተ ክብር የለህም ለሴት ልጅ። እሺ እኔ ክብር የለኝም አይደል? አንተ ለሴት ልጅ ክብር አለ። ግን አንድ ጊዜ ላውራት። እኔ ደግሞ ስለሌላ አልፈልግም። በምንም መብት አለኝ። እኔ ደግሞ ስለሌላ አልፈልግም። በደንብ መብት አለኝ እሷን ማውራት። አንድ ነገር ልንገርህ፣ አትንካት። በደንብ ነው የምነካት። በደንብ የማውራት መብት አለኝ እያልኩ ነው። እሷ ስማኝ፣ ይኸውልህ እኔ እሷ አጠገባችን ሆኜ ሌላ ነገር መፈጠር እንዲፈጠር አልፈልግም። ገባህ? እሷ እንድትጨነቅ አልፈልግም። ሰማኸኝ? ከፈለክ አንተ ብቻዬን ሌላ ጊዜ ማናገር ትችላለህ። እሺ ብቻህን አናግራለሁ ሌላ ጊዜ። ግን አሁን ሂድልኝ፣ እሷን ላውራት እያልኩ ነው። በቃ አንተ መናገር የፈለኩትን ነገር ተናገርኩ። በቃ ኧረ እባክህ እንድታውቅ ነው። አንተ እንዴት ነው የሚያወራው? ልታወራኝ የፈለከው ምንድን ነው? ልታወራኝ የፈለከው ችግር የለውም። ይኸው እዚህ ጋር እሱ አለ። በታወራኝ ሂድና አውራሻለሁ። አልገባኝም። ምላስ ላይ ቆሜ አስፈላጊ አይደለም በሱ ፊት ማውራቱ። ገባሽ? አንዳንድ ጊዜ ችግር የለውም። እሺ ትንሽ 5 ደቂቃ ብቻ የማታውቂው ማለት ነው። ሌላ ደረቅ የሆነ ባህሪ ያለኝ ገባሽ? እሱ ደግሞ ዛሬ ማወቅ አለብሽ። መሄድ አይደለም አይኔን አላነሳም ካንቺ ላይ አይደለም ከዚች ጋር ልርቅ ማለት ነው። እንደሌላው ጊዜ መተው የሚሄድ እንደሚሄዱት ወንዶች ምናምን ልሆን አልችልም። ገባሽ? አልሄድም ትሄዳለህ። በቃሽ። ይኸውልህ ጸባይ ማይወድልህ ከሆነ ደግሞ ትሄዳለህ። አንድ ነገር ልንገርህ፣ በጸባይ ነው እያወራሁት ያለሁት ከገባህ ማለት ነው። ስለዚህ በጸባይ ሂድ፣ ላውራት ነው ያልኩህ። በቃ ሄድም እኔ ደግሞ በቃ እንዳሄድ አደረኩኝ። እሺ አሁን ማውራት ትችላለህ። ምን እየሆንሽ ነው ያለሽው? ሲቀጥል ጠዋት ወጥተሽ ማታ መግባት ጀምረሻል እንዴ? ምን ይሁን ጠዋት ወጥቼ ማታ ብገባም እንዳንተ እኩለ ሌሊት እኮ አልገባሁም፣ ወይም ደግሞ እንዳንተ አድሬም አልገባሁም። ስለዚህ እኔ ካንተ ጋር ኮንፊርም መደረግ ምንም አይደለም። ገባሽ? ጠዋት ወጥተሽ ማታ ነው እየገባሽ ያለሽ በመጀመሪያ ደረጃ። ሲቀጥል ጠባይሽ እየተቀያየረ ነው ያለው። ይሄ ጠባይሽን አላውቀውም። የማን እንደተቀየረ? ያንቺ ጠባይ እየተቀየረ ነው ያለው። ወይ ማን እንደተቀየረ? ስለዚህ
ብታርፍ ይሻልሻል። እኔ ነገሮች እስኪስተካከል ምናምን ብዬ ነው እንትን ያልኩሽ አይደለ? ሰው ፊት እኔ መጥፎ ነገር ልናገርሽ አልፈልግም እኮ እኔም ልናገርሽ አልፈልግም፣ ግን ደግሞ በቃ ሂጂ ወደ ቤት። አንተ ሰው ፊት ማንንም ይዘህ እኮ እዚህ ምንም አሰሪም ማንንም እኔን እንዳንጓጥጠኝ አንተን ሰው ፊት አቁሜ የሆነ ዲስሪስፔክት ላደርግ አልፈልግም። ግን ደግሞ አንድ ነገር ልንገርህ፣ አንተ ሌሎች ሴቶችን ይዘህ ስትመጣ አላከበርከኝም። ከኔ ደግሞ እንደዚህ አይነት ነገር አትጠብቅሽ። ማለት አንተ ክፉ ስላደረግክ እኔ ለአንተ ክፉ መልስልሃለሁ ማለት አይደለም። ገባ? ሩታ ወደ ቤት ሂጂ። አሁን አልሄድም። እዚህ መሆንሽ አስፈላጊ አይደለም። ወደ ቤት ሂጂ ነው እያልኩሽ። አልሄድም። አንቺ ህይወት ውስጥ አይመለከተኝም አልክ አይደለ? ስለዚህ አሁን እኮ የማይመለከት ነገር ውስጥ ነው እየገባ ያለው። ለምንድን ነው የምትለማመጪው? እኔ እኮ በጣም እያስጨነቅሽኝ ነው። ቆይ አይደለም ፕሊስ ታይቶ እያወራን ነው አይደል? ያለ ነው አያገባም። አንተ እንዴት ነው ለማንኛውም እያወራሁ ካለሁት ማለት ነው። ገባ? እኔና አንተ ተራብሸን እሷ ሌላ ሙሉ ውስጥ እንድትገባ አልፈልግም። ገባ? ሀሳቤን ተረዳኸኝ? በዛ ላይ ደግሞ ገላጋይ ባለበት ምናምን እኔና አንተ ማውራት የለብንም። በቃ የተመቸህ ቀን ትቀጥረኛለህ፣ ችግር የለም። አጥቤ እሸኝሃለሁ። ገባ? እኔ አሁን ስለሱ ጉራ ምናምን ነገር አልፈልግም። ማማ ይቅርታ ሩታ፣ ወይስ ማማ ሩታ ይቅርታ። ዛሬ ማማ ሆንኩ እንዴ? እሺ ወደ ቤት ሂጂ። በቃ አልሄድም። እዚህ ምንም አሰሪም ወደ ቤት ሂጂ። አሁን አንተ ከዚህ መሄድ ያለብህ ሩታ፣ ወደ ቤት እንሂድ። አሁን አንተ ነህ ከዚህ መሄድ ያለብህ። ከኔም ጋር አትሂጂ ከፈለሽ፣ ግን ሂጂ ወደ ቤት። አልሄድም። ለምን ነው አትሂጂ? አልሄድም። ከወንድ ጋር እዚህ ጋር የምትሰሪያለሽ? አንተ ከሴት ጋር ምን ትሰራለህ? አላየሽኝም አይደል? ኧረ እባክህ አላየሽኝም። እውነትህን ነው። ተው እንጂ ያንተንም የሴቷንም ክብር አዋርደ እቤት ድረስ እራት እስከመጋበዝ የደረስክ ጀግና ምንም አላየውም አይደል? ቁርስ በልተህ ትሸኛለህ ብለህ የሴቷን ክብር እስከማዋረድ የደረስክ ጀግና አንተ ስለ ክብር ታወራለህ? እየረበሽካት ነው። አንተ ስለኔ ማውራት ሞራሉ አለ? አንተ በእናትህ በጣም ነው ሰው የሚያፍርብህ። ዝም በል፣ ለራስህ ስሜት ተጠንቀቅና ፕሊስ። ሩታ ያለፈው ነገር አልፏል። ሰማሽኝ? እያተኮሽ ነው። ሰማይ በእናትህ ሙዷን እንትን እያልካት ነው። ተረዳኸኝ? ሀሳቤን አልፏል። ሁሉም ነገር ትቻለኝ አይደል? እኔ ደግሞ አላለፈም። ወደ ቤት እንሂድ። አልፈልግም። ይሻልሻል። እኔ ስጨርስ አንተ መጀመር አትችልም። ገባክ? እኔ በቃኝ ብዬ ሁሉንም ነገር ትቼዋለሁ። ስለዚህ እኔ ህይወት ውስጥ እየመጣ ፕሊስ ዲስተርብ አታርገኝ። ኦኬ? እሺ? የማይመለከት ነገር ውስጥ አትገኝ። የማያገባ ቦታ አትግባ። ታሳብጂኝ ነው? ረግየው አታብድ። እንደዚህ ሆነ አንተናት መጀመሪያም ጤነኛ ነበር። ምንም እሷን ነው እያወራሁ ያለው። ጠልቅ አትበል እንደርጉዝ። እሷን ነው እያወራሁ ያለው። ታዲያ ይቅርታ፣ አንተ ከኔ አልፈክ እሱን መሰደብ እኮ አትችልም። ለምን ትሰደባለህ? እየወገንሽለት ነው ጭራሽ። ኖ አይደለም፣ አትሳደብ ሩታ፣ እየወገንሽለት ነው ወይ? አትሳደብ። ይኸውልህ አንተ ማንንም መተኔን እንደተሳደብከውም ሆነ ማንንም ሰብስበህ እየመጣክ በራሴ መንገድ እንዳሰደብከኝ እሱን ደግሞ ከኔ አልፈህ የመሳደብ መብት የለህም። ገባ? ኦኬ። የሰደብኩት ገርሞሽ ነው። ልመታውላ እችላለሁ። እንኳን የማረግ አቅሙ የለህም። እየነገርኩሽ ነው። በጠባይ ነው እያወራሁሽ ያለው። እዚህ ጋር መግባትም አያስፈልገውም እሱ። ገባሽ? ልክ ማን አስፈላጊ አይደለም እያልኩሽ ነው። በቃ ስለዚህ እኔም ላወራ የፈለኩት ነገር አውርቼዋለሁ። በቃ ባለ ትዳር ነች አልኩት። በቃ አለቀ። አንተና መሀል ያስገባቸው ሰዎች አስፈላጊ ሆኖ ነው እሱ ዛሬ እንዳላስፈላጊ እንደሆነ የሚታየው። ሰውዬው ራሱን እንዴት ነው የሚያየው? በእናታችሁ የሆነ ጀብድ የሰራ እየረፈደብሽ እንደሆነ ማወቅ አለብሽ። እየረፈደብሽ ነው። አንተ ነህ የረፈደብህ። ነገሮች እየረፈደብሽ። ይልቅ የረፈደብህ አንተ ነህ። እዚህ ጋር ታይምህን አታቃጥለው። ብትሄድ ይሻልሃል። ከኔ ጋር አትሁኝ ከፈለሽ፣ ግን ወደ ቤት ብቻ ሂጂ። ከኔ ጋር ሁኝ እያልኩሽ አይደለም። ከማንም ጋር ልሁን ከማንም ጋር አልሆን፣ ቤትም ልሁን የትም ልሁን፣ አንተ አይመለከትም። የማይመለከትህ ነገር ውስጥ አትግባ። 4 ነጥብ። እሺ፣ ይሄ ነው ምላሽሽ? አንተ እኔ አሁን ሁለታችን ብቻችን አይደለም። ይሄ ነው ምላሽሽ? ጥለን ትሄዳለህ? አንተ እኔ ቤት ግባ አትግባ ምናምን ብዬ ካንተ ጋር ተነታርክ ያውቃለሁ እንዴ? ህሊና አለ። ህሊና ከወቀሰ ይሄ ነገር ትክክል አይደለም ብለህ መመለስ ትችል ነበረ። ግን ያ ነገር የለማ። ሁለታችን አብረን መሆን አለብን። ጥለን ሂድ በእናትህ። አዎ ተረዳኸኝ። እንደውም ከይቅርታ ጋር መሄድ ይችላል። እየረፈደብሽ ነው። የምሬን ነው። ወይኔ ጉዴ! እየነገርኩሽ ነው። ጊዜ እየፈጀሽ ነው በራስሽ እጅ ማለት ነው። ሌላስ ይኸውልሽ ማይሆን ነገር ውስጥ እየገባሽ ነው ያለሽው። ሌላስ ምናልባት አሁን ላይ አጠገብሽ ያሉ ሰዎች የጠቀሙሽ ምናምን መስሎሽ ሊሆን ይችላል። ልክ አንተን እንደጠቀሙ ማለት ነው። መቀጠል ትችላለህ። እስከምችለው ድረስ አውርተህ መሄድ ትችላለህ። እንዴት ነው የምታወሪኝ? ከመጀመሩ ነው እንዲህ ማውራት ጀመርሽ? ሆነን እንዴ? ምናልባት ከዛሬ ልጀምር እችላለሁ።
ከመጀመሩ ነው እንዲህ ባህሪ ሲቀያየር ሩታ? አንተ ነህ ፊሽካውን ነፍተው የሄድከው። ምንድነው ማለት እንጃ፣ እንዴት ሊገባኝ አልቻለም። ማለት ቀይር መስሎ ነበር እንዴ የሚታይ ዘላለም አለሜና እኔ አንተን እንደዚህ እያልኩ ምኖር ነበር እንዴ ይመስል እድሜ ላንተ ይሄንን እንዲሆን እኮ ያደረግከው ራስህ ነህ። አሁን ደግሞ ያዙኝ ልቀቁኝ ያረገላጋ ያለ ምናምን አትበልሽ። ደርሰክ ይሁን እንደተጎዳ ሰው ምናምን አክት ለማድረግ አትሞክር። ጥላ ያስፈልግም። አንድ ነገር ግን ብቻ ልንገርህ ወንድሜ፣ ሰማኸኝ? እየሰማኸኝ ነው? አዎ እየሰማሁ ነው። ማውራት አንድ ነገር እኮ በስነ ስርዓት አውራ። አሁንም በስነ ስርዓት ስማኝ፣ ገባህ? ድጋሚ እንዳታረገው ነው እንትን የምለው። አንድ ነገር ብቻ እነግርሃለሁ። ከዚህ በኋላ እሷን ማግኘት ስትፈልግ በእኔ በኩል ነው የምታገኛት። እኔ ጋር ትደውላለህ። ከዛ በኋላ ደግሞ እሷን የምታገኝበት ምክንያት አሳማኝ ከሆነ የሰው ልጅ ስለሆንኩኝ እኔም አገናኝሃለሁ። ካለበለዛ ግን አይኗን ቀላ ብለህ አታያትም፣ አታገኛትም። ይገባሃል? የምናገረው አማርኛ ነው አይደለ? ያንተ ወሬ ሲጀመር ከመጀመሪያው እስከ መጨረሻው ድረስ ምንም ሊገባኝ አይችልም። ስለዚህ አሁን የነገርኩህን ማትስማማ ከሆነ ማለት ነው እድሜ ልክህን እሷን አታያትም ማለት ነው። ማየት ከፈለክ እና ምክንያትህ አሳማኝ ከሆነ እኔ ነው ማገናኘህ። ከዚህ በኋላ ወደድክም ጠላህም ያለ ውሃ ትውጣታለህ። ይሄንን ቃል ሰማኸኝ አይደለ? እሺ ይቅርታ፣ ካንተ ጋር ምንም ንግግር የለኝም፣ ከሷ ጋር ነኝ። እሺ ለማንኛውም ማለት ነው የአሁኑን ስላልሰማኸኝ ማለት ነው ይቅርታ ጠይቀኸኝ ከዚህ በኋላ እንድታገኛት እኔ ጋር ካልደወልክ እኔ ይሳቅ ያቆብ አይደለም። ለማንኛውም ማለት ነው ደውለህ ይቅርታ ሳትጠይቀኝ ማለት ነው እሷን አይኗን አታያት። በቃ ደህና ሁን። እዚህ መቆየት አልችልም። ባይ